ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? በዛሬው የጤና መርሃ ግብራችን የምንመለከተው እንግዲህ የሰውነታችንን ጤና ሪቻርጅ ስለሆነውና ነገር ግን ብዙዎቻችን ችላ ስለምንለው ስለ እንቅልፍ ጤና ይሆናል ማለት ነው። እንቅልፍ ለአካላዊና አእምሮአዊ ጥንካሬያችን ካለው ዘርፈ ብዙ አገልግሎት ባሻገር የእንቅልፍ ጥራት ሲዛባ በሰውነታችን ውስጣዊ ስርዓት ላይ የሚፈጠረውን ቀውስ በጥልቀት እንመለከታለን ማለት ነው። በዛሬው ዝግጅታችን እንግዲህ የሚከተሉትን ዋና ዋና ነጥቦች አብረን የምናነሳ ይሆናል። ለምሳሌ ስንተኛ አእምሯችንና ሰውነታችን ራሳቸውን እንዴት እንደሚጠግኑና እንደሚታደሱ እንመለከታለን። እንዲሁም በቂ እንቅልፍ ማጣት በአእምሯችን ንቃት፣ በሰውነታችን በሽታ የመከላከል አቅም ላይና የሚደርሰውን ተጽዕኖ እንደዚሁ አብረን እንፈትሻለን። በመጨረሻም ደግሞ ጥራት ያለው እንቅልፍ በማጣት የሚከሰቱ ስውር የጤና አደጋዎችንና መፍትሄዎቻቸውንም አብረን የምንዳስስ ይሆናል ማለት ነው። ክቡራትና ክቡራን ይህ ዝግጅት ስለ እንቅልፍ ያላችሁን ግንዛቤ የሚያሳድግና ለጤናችሁ ንቁ ጥበቃ እንድታደርጉ የሚረዳ በመሆኑ እስከ ፍጻሜው አብራችሁ እንድትቆዩ ጋብዛችኋለሁ። ቪዲዮውን ላይክ በማድረግ እንድትጀምሩት ሳደርግ በወቅታዊ የጤና መረጃዎች እንዲደርሳችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ላለሁኝ አብራችሁን ቆዩ። በህይወታችን ውስጥ ከምንመገበው ምግብ፣ ከምንጠጣው ውሃና ከምናገኘው ስኬት በላይ ለጤናችንና ለደስታችን ወሳኝ የሆነ አንድ የተፈጥሮ ስጦታ አለ። እሱም ደግሞ እንቅልፍ ነው ማለት ነው። ግን ብዙዎቻችን ጋደም ስንል ሰላማዊ እንቅልፍ አይመጣልንም። ይልቁንም አልጋችን የሐሳብ ሜዳ፣ ትራሳችን ደግሞ የጭንቀት ማከማቻ ይሆናል። ሰዓቱ ወደ ሌሊቱ 7 ሰዓት 8 ሲገፋ ደግሞ ለምን መተኛት አቃተኝ ብለን ራሳችንን እንጠይቅ ይሆናል። ነገር ግን ጠዋት ለስራ ወይም ለትምህርት ስንነሳ የሚሰማንን ድካም እያሰብን በራሳችን እንበሳጫለን። ጥራት ያለው እንቅልፍ ማጣት ዝም ብሎ ድካም ብቻ አይደለም። ትኩረታችንን ይገድላል፣ ስሜታችንንም ያበላሻል፣ አልፎ ተርፎም ደግሞ ለተለያዩ የጤና እክሎችም ያጋልጠናል። ዛሬ በዚህ ቪዲዮ በዓለም ዙሪያ ያሉ የእንቅልፍ ተመራማሪዎች የመሰክሩላቸውን እና አእምሯችሁንም ሆነ ሰውነታችሁን በደቂቃዎች ውስጥ ወደ ጥልቅ እንቅልፍ የሚወስዱ ተግባራዊ መፍትሄዎችንም አብሬ አያይዤ አቀርብላችኋለሁ ማለት ነው። እነዚህን ነጥቦች መተግበር ስትጀምሩ መተኛት ስራ መሆኑ ቀርቶ በጉጉት የምትጠብቁት የእረፍት ጊዜያችሁ ይሆናል ማለት ነው። ዝግጁ ከሆናችሁ ደግሞ ወደ መፍትሄው እንለፍ ማለት ነው። የእንቅልፍ መዛባት ለከፍተኛ የአእምሮ ውጥረትና ለተለያዩ የጤና እክሎች ተጋላጭ እንደሚያደርግ የሕክምና ጥናቶች ያረጋግጣሉ። ይሁን እንጂ ለዚህ ችግር ዘላቂ መፍትሄ ለማግኘት የግድ ወደ ፋርማኮሎጂካል መድኃኒቶች ማምራት ላይ ያስፈልገን ይችላል። በተፈጥሯዊ ይዘቱ የእንቅልፍ ማነቃቂያ ተብሎ የሚታወቀው የሙዝ ፍሬ ለሰላማዊ እረፍት የሚረዱ መሰረታዊ ንጥረ ነገሮችን በውስጡ አቅፏል። ሙዝ በውስጡ የያዛቸው ማግኒዥየም እንዲሁም ደግሞ ፖታሺየም የተባሉ ማዕድናት በሰውነታችን ውስጥ ያሉ ጡንቻዎች ውጥረታቸውን እንዲያረግቡ በማድረግ ረገድ ከፍተኛ ሚናን ይጫወታሉ። እነዚህ ማዕድናት የነርቭ ስርዓታችን እንዲረጋጋ በማድረግ ሰውነታችን ለጥልቅ እረፍት ዝግጁ ያደርጉታል ማለት ነው። ከዚህም ባሻገር ሙዝ ትሪፕቶፋን የተባለ አሚኖ አሲድ በውስጡ ይዟል። ይህ ንጥረ ነገር በአእምሯችን ውስጥ የደስታንና የሰላም ስሜትን ለሚፈጥረው ሴሮቶኒን እና እንቅልፍን ለሚቆጣጠረው ሜላቶኒን ሆርሞን መምረጥ እንደ መነሻ ስርዓት ሆኖ ያገለግላል። በመሆኑም ሙዝን መመገብ ሰውነታችን የተፈጥሮ የእንቅልፍ ዑደቱን እንዲያስተካክልና ጥራት ያለው እረፍት እንዲያገኝ በከፍተኛ ደረጃ ያግዛል ማለት ነው። ሙዝ ለእንቅልፍ ጥራት ያለው አስተዋጽኦ በሶስት ዋና ዋና ሳይንሳዊ ምክንያቶች የተደገፈ ነው። በመጀመሪያ ደረጃ ሙዝ በውስጡ የያዘው ከፍተኛ የፖታሲየም እና የማግኔዚየም ማዕድናት ልክ እንደ ተፈጥሮ የጡንቻ መዝናኛ ሆኖ ያገለግላሉ። እነዚህ ማዕድናት በሰውነታችን ውስጥ የሚገኙ ነርቮችንና ጡንቻዎችን ውጥረታቸውን እንዲያረግቡ በማድረግ ሰውነታችን ወደ ጥልቅ የእረፍት ሁኔታ እንዲሸጋገር ምቹ ሁኔታን ይፈጥራሉ። በሁለተኛ ደረጃ ሙዝ ትሪፕቶፋን የተባለውን ወሳኝ ንጥረ ነገር በከፍተኛ መጠን በውስጡ ይዟል። ይህ ንጥረ ነገር ወደ አእምሯችን ሲገባ ሴሮቶኒን ወደ ተባለ የደስታ ሆርሞን ይለወጣል ማለት ነው። ሴሮቶኒን ደግሞ በምሽት ጊዜ ወደ ሜላቶኒን ይቀየራል። ሜላቶኒን የሰውነታችንን የእንቅልፍና የንቃት ዑደት የሚቆጣጠር ዋና ሆርሞን በመሆኑ ሙዝን መመገብ ሰውነታችንን በራሱ ጊዜ የእንቅልፍ ድባት እንዲፈጥር የላቀ እገዛን ያደርጋል ማለት ነው። በመጨረሻም ሙዝ በውስጡ የያዘው ውስብስብ ካርቦሃይድሬት ወይም ኮምፕሌክስ ካርቦሃይድሬት ማለት ነው በደም ውስጥ ያለው የስኳር መጠን በተመጣጣኝ ሁኔታ እንዲቆይ ያደርገዋል ማለት ነው። ይህ ሂደት አእምሯችን ሌሊቱን ሙሉ ሳይቆራረጥ ጥልቅ እንቅልፍ እንዲተኛ ይረዳዋል። ብዙ ጊዜ በሌሊት መንቃትና እንቅልፍ መቆራረጥ የሚከሰተው የደም ስኳር መጠን ሲቀንስ ቢሆንም ሙዝን መመገብ ግን ይህንን ክፍተት በመሙላት ሌሊቱን በሙሉ ሰላማዊ እረፍት እንድናገኝ ያስችለናል ማለት ነው። ስለሆነም ከመኝታ ሰዓት 1 ሰዓት ቀደም ብሎ አንድ የሙዝ ፍሬ መመገብን ልምድ ልታደርጉት ይገባል።
ይህ ቀላል ተግባር አእምሯችሁን እንዲረጋጋ፣ ጡንቻዎቻችሁን እንዲዝናኑና ሰውነታችሁን ደግሞ በተፈጥሯዊ መንገድ ወደ ጥልቅ እንቅልፍ ዓለም እንዲገባ ያደርገዋል። ተፈጥሮ የቸረችንን ይህንን ድንቅ ስጦታ በመጠቀም ሌሊቱን በሰላም አሳልፋችሁ ጠዋት ደግሞ በኃይልና በንቃት እንድትነሱ ያደርጋችኋል ማለት ነው። ሌላው ደግሞ ሰላማዊ እንቅልፍ በሰውነታችን የሙቀት መጠንና በአእምሯችን ዝግጁነት ላይ በእጅጉ የተመሰረተ ነው። ሳይንሳዊ ጥናቶች እንደሚያመለክቱት ጥልቅ እንቅልፍ የሚመጣው የሰውነታችን የውስጥ ሙቀት በትንሹ ሲቀንስ ነው። ለዚህም ነው ከመተኛታችን 1 ሰዓት ቀደም ብሎ ገላን በሙቅ ውሃ መታጠብ ወይም ደግሞ እግርን በሙቅ ውሃ ውስጥ ዘፍዝፎ መቆየት የሚመከረው ማለት ነው። ይህ ተግባር የደም ዝውውርን ወደ እጅና እግር በማፋጠን የሰውነታችን ሙቀት ወደ ውጭ እንዲረጭ ያደርገዋል። ያ የሙቀት መቀነስ ደግሞ ለአእምሯችን የመኝታ ሰዓት ደርሷል የሚል ጠንካራ ምልክትን ይሰጠዋል። ከዚህ አካላዊ ዝግጅት ጎን ለጎን አእምሯዊ ሰላም ሌላው ወሳኝ ጉዳይ ነው። ብዙ ጊዜ እንቅልፍ የሚነሳን ነገ የምናከናውናቸውን ተግባራት በማሰብ ወይም ባለፈው ሁኔታዎች ላይ በማውጠንጠን አእምሯችን ሲወጠር ነው። ይህንን ሸክም ለመቀነስ ከመተኛታችን በፊት የሚያስጨንቁንን ሐሳቦች ወይም የነገ የሥራ ዝርዝራችንን በወረቀት ላይ ማስፈር ትልቅ መፍትሄ ነው። ይህም አእምሯችን መረጃዎችን የማስታወስ ሸክሙን እንዲያወርድና ያለምንም ጭንቀት ወደ ጥልቅ የእረፍት ዓለም እንዲገባ ይረዳዋል ማለት ነው። በአጠቃላይ የሰውነት ሙቀትን ማመጣጠን እንዲሁም ደግሞ አእምሮን ከሐሳብ ነፃ ማድረግን ልምድ ካደረግነው ሌሊታችንን ወደ ጣፋጭ እረፍት መቀየር እንችላለን ማለት ነው። እነዚህን ቀላል ነገር ግን ውጤታማ ዘዴዎች በመጠቀም ሌሊቱን በሰላም አሳልፋችሁ ጠዋት ደግሞ በንቃትና በኃይል እንድትነቁ ይረዳችኋል ማለት ነው። ሌላው ደግሞ ከመኝታ ሰዓት በፊት የምናከናውናቸውን እንቅልፍ የሚነሱ ልማዶች መለየትና ማስወገድ ይኖርብናል። ብዙዎቻችን ሳናውቀው የምንፈጽማቸው እነዚህ ስህተቶች የአእምሮአችንን የእረፍት ዑደት በማዛባት ለከፍተኛ ድካም ይዳርጉናል። በመጀመሪያ ደረጃ ከመኝታ በፊት የኤሌክትሮኒክስ መሳሪያዎችን መጠቀም ዋነኛው የእንቅልፍ ጠላት ነው። እንደ ስልክ፣ ታብሌትና ቴሌቪዥን ያሉ መሳሪያዎች የሚረጩት ሰማያዊ ብርሃን ወይም ብሉ ላይት ማለት ነው አእምሯችን የእንቅልፍ ሆርሞን የሆነውን ሜላቶኒንን እንዳያመነጭ እንቅፋት ይሆንበታል። ይህ ብርሃን ለአእምሯችን ገና ቀኑ አልመሸም የሚል የተሳሳተ መልእክት ስለሚሰጠው ሰውነታችን ለእንቅልፍ ዝግጁ እንዳይሆን ያደርገዋል። ስለዚህ ከመተኛታችን በፊት ቢያንስ 1 ሰዓት ቀደም ብሎ ማለት ነው ማንኛውንም ስክሪን መጠቀም ማቆም ይገባናል ማለት ነው። በሁለተኛ ደረጃ ደግሞ ከመኝታ ሰዓት መቃረብ ጋር ተያይዞ የሚወሰዱ አነቃቂ መጠጦችና ከባድ ምግቦች መወገድ ይኖርባቸዋል። በተለይ ካፌን ያላቸው እንደ ቡናና ሻይ ያሉ መጠጦች በአድሬናሊን ምክንያት መነቃቃትን በመፍጠር እንቅልፍን ለረጅም ሰዓት ያባርራሉ። በተመሳሳይ ሁኔታ ከመተኛታችን በፊት የሚወሰዱ ከባድና ቅባት የበዛባቸው ምግቦች የምግብ መፈጨት ስርዓታችንን ስራ በማብዛት ሰውነታችን እንዲወጠርና ምቾት እንዲያጣ ያደርጉታል ማለት ነው። በመጨረሻም ደግሞ መኝታ ክፍልን ለስራ ወይም ለተለያዩ ጭንቀት ለሚፈጥሩት ተግባራት መጠቀም ማቆም አለባችሁ። አልጋችሁ ላይ ሆናችሁ ስራችሁን የምትሰሩ ከሆነ አእምሯችሁ መኝታ ቤቱን ከእረፍት ይልቅ ከውጥረት ጋር ማያያዝ ይጀምራል። ይህ ደግሞ መኝታ ቤታችሁ ስትገቡ በራስ ሰር የሚመጣውን እንቅልፍ ይገታዋል ማለት ነው። በአጠቃላይ እነዚህን እንቅልፍ የሚነሱ ልማዶች በማስወገድና መኝታ ክፍላችሁን ለሰላማዊ እረፍት ብቻ በማዋል የጤናችሁን መሰረት የሆነውን ጥራት ያለውን እንቅልፍ ማግኘት ትችላላችሁ ማለት ነው። ስለዚህ በተሻላችሁ መንገድ እነዚህ ተግባራት የእንቅልፍ መዛባትና የእንቅልፍ ማጣትን በመፍጠር የተረበሸ አእምሮ እንዲኖራችሁና ለከፋ የጤና ቀውስ ስለሚዳርጓችሁ ማቆም ይኖርባችኋል ማለት ነው። እንግዲህ ውድ የጤና ጉዳይ ቻናል ቤተሰቦቼ ለዛሬ ያዘጋጀውላችሁ ስለ እንቅልፍ ምንነት፣ ለጤናችን ስላለው ፋይዳና እንቅልፍ ማጣት ስለሚያስከትላቸው ጉዳቶች የነበረንን ሰፊ ግንዛቤ ይህንን ይመስል ነበረ። በመሰረቱ እንቅልፍ ለሰውነታችን የትርፍ ጊዜ ማሳለፊያ ሳይሆን አእምሯችን የሚታደስበትና አካላዊ ጤንነታችን የሚጠበቅበት ወሳኝ ሂደት ነው ማለት ነው። ጤናማ የእንቅልፍ ልማድን ማዳበር፣ የመኝታ ሰዓታችንን ማክበርና ለጥራት ትኩረት መስጠት ራሳችንን ከብዙ የጤና እክሎች የምንታደግበት ትልቁ ዋስትናችን ነው ማለት ነው። ተፈጥሮ የቸረችንን ይህንን የጤና ጸጋ በአግባቡ ተረድተን መጠቀማችንን ለረጅም ዕድሜና ለደስተኛ ህይወት መሰረት መሆኑን መዘንጋት የለባችሁም። ይህ መረጃ ለብዙዎች ጠቃሚ ጥንቃቄን ስለሚፈጥር ለወዳጅ ዘመዶቻችሁ ሼር በማድረግ የጤና አምባሳደር እንድትሆኑ ጋብዛችኋለሁ። እናንተስ ጥራት ያለው እንቅልፍ ለማግኘት የምታደርጓቸው ልዩ ጥንቃቄዎች አሉ ወይስ ይህ ቪዲዮ አዲስ ግንዛቤ ፈጥሮላችኋል? ያላችሁን ተሞክሮ ወይም ጥያቄ በኮሜንት መስጫ ላይ አንካሩኝ።
በተጨማሪም ብዙዎቻችሁ ከእርግዝና ወሳኝ መረጃዎች ጋር የተለያዩ ጥያቄዎችን ተጠይቁኛላችሁ። በዚሁ ኢንድ ስክሪን ላይ አስቀምጬላችኋለሁ። እንዲሁም ተጨማሪ የጽሁፍ መረጃ ለምትፈልጉ ደግሞ የቴሌግራም ቻናል ሊንኬን በዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ገብታችሁ ማንበብና መማር ትችላላችሁ። በቀጣይ በሌላ አዲስ የጤና መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ እላለሁ። መልካም ጊዜ ይሁንላችሁ።